እቺ ታጋርጓትና ብቻውን የዛሬው የክብር እንግዳችን እጅግ በጣም የምንወደው የምናከብረው ቀሚስ የለበስኩለት እጅግ በጣም የምንወደው ምርጡ ዳይሬክተራችን ሄኖክ አየለን በክብር ለመጠቀምልን እንዲሁም ፕሮዲሰር እግዚአብሔር ማመስገን ፈልጋለሁ። ከዛ ቤተሰቦቼን እናቴን በዚህ ስራ ላይ ያገዙኝ በሙሉ ማመስገን ፈልጋለሁ። እና እናንተ ማክብራችሁን ስለመጣችሁ እናመሰግናለን።
እንዴት ናችሁ? አንዴ ቆማችሁ እናቴና እህቴ ቤተሰቦች ያሉ አንድ ያጨብጭቡላቸው። እናንተንም አመሰግናለሁ። እንግዲህ አክብራችሁን ከምወደው ሰው ጋር እንዲህ በመቆሜ በጣም የእውነት እግዚአብሔርን በጣም ደስታ ይሰማኛል። አንድ ደቂቃ ልጨምር እችላለሁ። ከእህቴ ጋር ይሄኔ ቤት ቪዲዮ የእህቴ ክሊፕ ልንሰራ እሱ ቤት ሄደን ነበረ እና ፊልሞቹን የሰራቸውን ደርድሮት በዚህ በጣም በቃ ቀንቼ ነበረ። መቼ ነው እንደዚህ ፊልም ጀምሬ እንጂ ደርድሬ ምናምን ችግሩ የኮረሽኩት ያው አደራደሩን ብቻ ሆነ። ነፍ ደርድሬ ያለው በጣም የሚያደንቀው በጣም ነው የምወደው እና እናመሰግናለን ሁላችሁ ስለመጣችሁ። እግዚአብሔር ይስጥልኝ። ሁለታችሁም እዚህ ላይ ትቆዩናላችሁ። አሁን ቀጥታ ወደዚህ ፊልም ላይ ትልቅ አበርክቶ ላደረጉልን ተቋማት የምስጋና ሰርቲፊኬት ምንሰጥ ይሆናል። ቶሎ ቶሎ እጠራለሁ፣ እናንተም ቶሎ ወደ መድረክ ኑልኝ። ግሩም ፎቶ ስቱዲዮ፣ ፈጣን ዲዛይን፣ የኛ ኤግል ሱት፣ የኛ ኤግል ሱት፣ ኢንፊኒቲ ዲኮር እንዲሁም ደግሞ ውጪ ምርጥ ሙዚቃዎችን ሲያሰማን የነበረው ዲጄ ውቤ፣ ዲጄ ውቤ፣ ሂራ ፕሮሞሽን እና ኢቨንት የመለሰ ልብስ ደግሞ ያለበሰው የሁል ጊዜ ስፖንሰር ኪሴ ነው። ለጊዜ ዳይሬክተሩ እንድጠይቅ ፈቀድልኝ። ሙሉዓለምና ሰለሞን ሞዬ ከዚህ ቀደም ትዝ ካላችሁ አንላቀቅም ብለው አንድ ላይ ተጣምረው ጦር ካምፕ ገብተው ነበር። ህዝቡንም ሲያስጮሁ ነበር። ዛሬ ደግሞ ጩኸት በረከተ፣ ግን ደግሞ ፖለቲካ አይደለም ይላሉ። እንዴት ነው ነገር? መልሰው ፊልሙ ላይ መልስላችሁ ይሻላል። ስለዚህ የዕለቱ የክብር እንግዳችን እጅግ የምንወደው ዳይሬክተራችን ሄኒ ፊልሙን በይፋ ይመረቅልን። እሺ፣ እንደምናመሻችሁ። እንደ ሁልጊዜው እዚህ ቤት ምርቃት ወይም ሌላ ፊልም ምርቃቶች ላይ ሁሌ የኢትዮጵያ ኦዲየንስ የተለየ አይነት ሀብት ነው። እናንተን ተንከባክበን መያዝ አለብን። ስለዚህ ይቅርታችንን ተቀበሉ። ቆንጆ ፊልም እንደምታዩ ተስፋ አድርጋለሁ። ለምቴ ዛሬ መጥቼ መናገር የምችለው ነገር በጣም የተለየ አይን ያለው የሚያነሳው ርዕሰ ጉዳይ በሙሉ በጣም የተለየ ነገር ነው እና እንደ ወጣትም አይደለም የሆነ ነገር ውስጡ ያለው በጣም ጎበዝ ነው። እኔ እንኳን የተማርኩት ከትፍራ ነበር ከትግስት ጋር ከእነዚህ ወጣት ዳይሬክተሮች ጋር ያላችሁት አንጋፋ በይፋ ተመርቋል። ያሳመረች ስታይሊስት ባለቤት ይዛ ጋር አለች።